ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ የዕለቱን ዜና ይዤላችሁ መጥቻለሁ። ልዑል ብርሃኑ ነኝ። አብራችሁን ቆዩ። የዕለቱ ዋና ዜናዎችን ላሰማችሁ። በኢትዮጵያ ሁሉም የተሽከርካሪዎች ሰሌዳ ኢቴል የሚል መለያ እንዲኖራቸው ሊደረግ ነው ተባለ። ሁቲዎች ያስወነጨፉ ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አቅራቢያ ወደቀ። ትራምፕ ራሳቸውን እንደ ካቶሊክ ጳጳስ አድርገው የሚያሳይ የኤአይ ምስል ማጋራታቸውን ቁጣ ቀሰቀሰ። እነኝን አንድ ባንድ ደርስላችኋል። ሰብስክራይብ እና ላይክ እንድታደርጉልኝ በአክብሮት እየጠየቁ ወደ ዜና አመራችኋለሁ። አብራችሁን ቆዩ። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች በኢቴል በሚለው መለያና የኢትዮጵያ ካርታ ያለበት አዲሱ የመለያ ቁጥር እንዲኖር የሚያደርግ መመሪያ ጸደቀ። በትራንስፖርትና ሎጂስቲክ ሚኒስቴር የወጣው መመሪያ በአሁኑ ሰዓት በስራ ላይ ያለ ሲሆን የተሽከርካሪ ሰነዶችን የሚቀመጡበትን የተለየ ክልሎችና የከተማ አስተዳደሮች መለያዎችን አላካተተም ተብለዋል። ሚኒስተሩም በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳዎችን አይነቶችና ምልክቶችን መወሰኛ የአገልግሎት አሰጣጥ መመሪያ በ1050/2017 ዓ.ም በሚል መጽደቁን ባሳወቀው በዚህ ሰሌዳ ላይ በአገሪቱ ያለ የተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ተገልጿል። ተሽከርካሪዎች የመለያ ቁጥር ሰሌዳ መለወጡ ያስፈለገበት ዋነኛ ምክንያት ኢትዮጵያ የተቀበለቻቸው ዓለም አቀፍ ስምምነቶችን መሰረት ያደረገ እንደሆነና የነበረው የአሰራር ክፍተቶችና የሀብት ብክለት እንዲሁም የሐሰተኛ ሰነዶችን ለመቆጣጠር መሆኑን ተጠቅሷል። አዲሱ በወጣው የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶችን መወሰኛ እንዲሁም የአገልግሎት አሰጣጥ መመሪያ ቁጥሮችን 1050/2017 ዓ.ም መሰረት በማድረግ የኢትዮጵያ አገልግሎት ላይ የሚያውሉትን የሰሌዳ ቁጥሮችን ተመሳሳይ መለያ እንዲኖራት የሚያደርግ ነው ተብለዋል። በትራንስፖርትና ሎጂስቲክ ሚኒስቴር በወጣው መመሪያ ክፍል 2 ስለ ተሽከርካሪዎች መለያ ቁጥርና ሰሌዳዎችን እና ምልክቶችን በሚል እንደተጠቀሰ ሁሉም ተሽከርካሪዎች መለያ ቁጥራቸውን ሰሌዳቸውን በእንግሊዝኛና በግዕዝ ፊደላት ኢትዮጵያ የሚያመለክት አጭር ጽሑፍ የአገሪቷን ካርታ ይኖረዋል ተብለዋል። በአገሪቷ የሚመዘገቡ ሁሉም ተሽከርካሪዎች በሚለጥፉት የመለያ ቁጥር ሰሌዳና የኢትዮጵያ ካርታና ሀገራችን ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጠላትን ሀገራዊ ምልክት ኢቴል እንደሆነና የግዕዝ ፊደላትና የላቲን ፊደላትን እንደያዘ ተነግረዋል። በተጨማሪም ሚኒስተሩ የመለያ ቁጥር ሰሌዳዎችና አሰጣጥን 3 የላቲን ፊደላትና 4 ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥር ሰሌዳዎችን እንደሚመሰርቱ ተናግረዋል። ሚኒስተሩም የተሽከርካሪዎች የመለያ ቁጥር ሰሌዳዎች የቀለም ህብረት ፊደላትና በተጨማሪ የመለያ ቁጥር ሰሌዳዎች ሲመሰረቱ ለቁጥጥርና ለምዝገባ ዓላማ የሚያገለግል መረጃዎችን የሚሰጥ ምስጢራዊ ምልክቶች እያንዳንዱ የሰሌዳ አይነቶች ላይ እንዲኖር ይደረጋል ተብለዋል። በዚህ መመሪያ መሰረት የመለያ ቁጥር ሰሌዳዎችና የተሽከርካሪዎች ባለቤት የሚሰጡበትን አገልግሎትና የኃይል አጠቃቀም የሚያመለክት ቀለማት እንዲሁም ሌሎች መለያዎች እንደሚኖሩ መመሪያ ላይ ተጠቅሷል። በዚህ መሰረት በኤሌክትሮኒክስ ወይም በዳሽ ኃይሎች የሚሰሩ የተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት የሚል የጽሑፍ መለያ እንደሚይዝ መመሪያ ላይ ሰፍረዋል። ከዚህም በተጨማሪ ልዩ መግለጫ ያለው የተለየ የመለያ ቁጥር ሰሌዳዎች የሚፈልጉ ግለሰቦች የሚያቀርቡትን ጥያቄ መሰረት ለመጠየቅ እንደሆነ በልዩ ሁኔታ ሊሰጣቸው እንደሚችል ሚኒስተሩ መመሪያ ላይ ያስረዳል። መመሪያም እንደሚያገለግለው የትራንስፖርት ሚኒስቴር ይፋ ያደረገው አዲሱ የሰሌዳ አይነት ከዚህ ቀደም ብሎ በተመዘገቡ ተሽከርካሪዎች ላይ ተግባራዊ ይሆናል ተብሏል። ከየመን የተወነጨፈ ሚሳኤል በእስራኤል ቤንጋጎ የአየር ማረፊያ ቴርማሙዝ አቅራቢያ መውደቁ የእስራኤል ባለስልጣናት ተናገሩ። ትክክለኛነቱ ያልተረጋገጠና በኦንላይን የተለቀቀ ተንቀሳቃሽ ምስል እንደሚያሳየው አሽከርካሪዎች በሚሳኤል አቅራቢያ ሲያልፉ ለመሸሸግ ሲሯሯጡ ይታያሉ። ከቴልአቪቭ መወንጨፈ በሚገኝ አውሮፕላን ማረፊያ አቅራቢያ ላይ ያረፈው ሚሳኤል አካባቢውን በጥቁር ጭስ ሸፍኖታል። 4 ሰዎች በፍንዳታ የተጎዱ ሲሆን ሌሎች 2 ሰዎች ደግሞ ወደ መሸሸጊያ ሲሮጡ ነበረ ጉዳት እንደደረሰባቸው የእስራኤል ሚዲያ የአደጋ ጊዜ ሰራተኞች የጠቀሱት። የእስራኤል መከላከያ ሚኒስቴር እስራኤል ካቲዝን በመግለጫ ላይ ያጠቃ ማንም ቢሆን 7 እጥፍ መልሰን እናጠቃዋለን ሲሉ ዝተዋል። የሁቲን አማጽያን ያስወነጨፉት ሚሳኤል በእስራኤል ሰማይ ላይ ሲደርስ የተለያየ የአገሪቷ ክፍሎች የሚገኙ የአደጋ ጊዜ ደውሎች መጮህ ጀምረዋል። የእስራኤል የአየር ኃይል የተወነጨፈ ሚሳኤል ማክሸፉን ያልቻለበት ምክንያት ምርመራ እንደሚደረግ አሳውቋል። በአገሪቷ ውስጥ መገናኛ ብዙሃን የተለቀቀ ምስሎች እንደሚያሳዩ ሚሳኤሉ ያረፈበት አካባቢ ትልቅ ጉድጓድ ተፈጥሯል ተብለዋል። በኢራን መንግስት የሚደገፍና መቀመጫ የመን ያደረገው ሁቲዎች ለሐማስ ያላቸውን ታማኝነትን ለማሳየት እስራኤል ላይ በተደጋጋሚ ሚሳኤል ያስወነጭፋሉ። ነገር ግን የእስራኤል መከላከያ አልፎ አልፎ የሚያደርሱትን ጥቃት ናቸው ብለዋል። የአሜሪካን ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራን የካቶሊክ ጳጳስ አድርጎ የሚያሳያቸው ምስል በመሚዳቸውን ማጋራታቸውን ከካቶሊክ እምነት ተከታዮች ዘንድ ነቀፌታ አስከትሎባቸዋል። ይህም ምስል በዋይት ሃውሳቸው ሚዲያቸው ላይ ያጋሩት የካቶሊክ እምነት ተከታዮች በሊቀ ጳጳስ ፍራንሲስ ሞት ሐዘን እየገለጹ ባሉበት ወቅትና ቀጣይ ሊቀ ጳጳስ ለመምራት ዝግጁ በሆኑበት ሰዓት ነው ተብለዋል። በኒውዮርክ የሚገኝ የካቶሊክ ጉባኤ በእምነት ላይ እየቀለዱ ነው ሲል ቅሬታቸውን ገልጸዋል። ይህ የማህበራዊ ሚዲያቸው ላይ የለጠፉት ነው የተጋራው ትራምፕ ለጋዜጠኞች ጳጳስ መሆን እፈልጋለሁ ብሎ ከቀለዱ በኋላ ነው ተብለዋል።
ትራምፕ በካቶሊክ እምነት ላይ ያፌዙ ነው ተብለው የተተቹ የመጀመሪያ የአሜሪካን ፕሬዝዳንት አይደሉም። የቀድሞ ፕሬዝዳንት ጆ ባይደን ከዓመታት በፊት በታምፓ ፍሎሪዳ የጽንስ ማቋረጥ በሚደግፉ ግለሰቦች በተዘጋጀ ሰልፍ ላይ የመስቀል ምልክት ሲሰሩ ወይም ሲያትሙ መተቸታቸውን ቁጣ ቀስቅሶባቸው ነበረ። የቫቲካን ቃል አቀባይ ማቴዎን ቅዳሜ ዕለት ትራምፕ ስላጋሩት ምስል የቤተ ክርስቲያን አቋም ምን እንደሆነ ተጠይቆ ከመመለስ ተቆጥበዋል። ቫቲካን በሚቀጥለው ሳምንት ሮብ ጀምሮ ቀጣይ ሊቀ ጳጳስ ለመምረጥ የሚያሳዩት ጳጳሳትን ለመቀበል በዝግጅት ላይ ናት።